አዲስ አበባ ራሱ ተሽጧል። ዩናይትድ አረብ ኤምሬትስ፣ ኳታር ምን ይሰራል? በጣም የሚያስደነግጠኝን አረፍተ ነገር ተጠቅመዋል። አዲስ አበባ ራሱ ተሽጧል ስትል ሰምቻለሁ። ለምን እንደዚህ ያልክ ብዬ በጊዜው አልጠየቅኩም። የአዲስ አበባ የድሃ መንደሮች የሚባሉት ወይም ጌቶ ተብሎ የሚገለጹት ቦታዎች ራሱ ዋነኛ የከርሰ ምድር ውሃ ያለባቸው ቦታዎች ጥራ የፈለግከውን አካባቢ እንደምትል አውቃለሁ። ጥራ ከከረዩ እስከ ጨርቆስ ከአምባሳደር ሌሎችም ቦታዎች ጥራ የፈለግከውን እስቲ ጥራ የፈለግከው ውሃ አለ። ይሄ ምንድን ነው? አጋጣሚ ነው? አጋጣሚ አይደለም። ቦታዎቹ ማለት ቦታዎቹ ለህዝብ ማሱ ለምን ጥቅም አይውሉም። በቃ እነሱ በወንጀል በምን ለቋቸው ይሄዳል። የሆነ ሰዓት ማን ይገባል ማለት ነው? ሸይጣን። ዩናይትድ አረብ ኤምሬትስ፣ ኳታር ምን ይሰራል? ነገ ምን ሊያደርጉት ነው? አሁን ልትለኝ ቅድም እኮ ነግሬህ ይጨርሻለሁ። ነገ ስለሚሰራው ጉዳይ እርሰው ነገ ከዩናይትድ አረብ ኤምሬትስ ተቀምጦ በምንድን ነው በስትሮ አርጎ መውሰድ ሊቻል ይችላል። ቴክኖሎጂን አደምድ። አሁን ግን ተቆጣጥረህ ወደር በቃ ተቆጣጥረው አቆይ ያንተ ሆኖ ይልዝለቅ ጨዋታ። ይሄን ደግሞ ታውቀዋለህ። እታች ወርደህ አሁን ጨርቆስን ወስደን ብናስብ የተታኮሱበት ቦታ አለ። ኳታር ነው ዩናይትድ አረብ ኤምሬትስ። አዎ ይሄ እንትና የአፍሪካ አንድነት ያለበት አካባቢ ዝቅ ብሎ አሁን ለመስጊድና ለምናምን ተፈቅዷል የተባለው ቦታ እሱ ቦታ ምን ነበረ ነው? ይሄኛው መንግስት ምናምን ሲመጣ የማን ነበር ያ ቦታ? ማወጣ ከዛ ቦታ ኳታር እንደዚህ መንግስት የሚጠላው ነገር የለም። እቺን ሲል እንትኗ እያልኩ አይደል። ሌሎችም ጥቅሞች አሉ ይወጡ። በቃ ያን አካባቢ ማተቆጣጠረው ብለ ቼክ ማድረግ እና እየታጠረላቸው ለነሱ ከዚህ ማልኛ እንጠቀማልና እንጠቀም ነው የሚለው እንደ መንግስታችን መልካም ፈቃድ እኛ ለህዝባችን አስበን እንደሚሉት ጃንሆይ በእነሱ ፍቃድ ላይ የተመሰረተ ይሆናል። እሺ፣ በጣም በሚደንቅ ሁኔታ የለጋር የሪል ስቴት ፕሮጀክት እንደተሰማ አይተገበርም ብለህ ነበር። አዎ፣ እንዴት በዛ እርግጠኝነት አለ ተቻለ? በቃ ይኸውልህ እሱ ራሱ አንዱ የዚህኛው ፓርት አካል ነው። ቀደም የነገርኩ የወተርፎርት ላይ ነው። እቺ መሃሏን ሰው ብዙ እንዳይንቃት በነገራችን። እሺ፣ ስለ ሃይድሮሎጂ ምናምን የሚያውቅ ሰው እኔ ፔፐሮችም ስላሉ ስላየዋቸው ከንጦጦ ተወርድና ውሃዋ ትልቁ የውሃ ጋር የሚገኘው አቃቂ ነው ኢትዮጵያ ከርሰ ምድር። ለዛም ነው እዛ ኢንዱስትሪው ምናምን የሚበዛበት ዳቦ ምናምን ሸገር ምናምን ዳቦ በከርሰ ምድር ሀብቱ በታወቀው ምናምን ይለዋል ማለት። እኔ ሌላ ማስታወቂያ ልንገራ። እሺ፣ አልሳም ሪል ስቴት ምናምን ብሎ ተናግሮ ምን ይላል መጨረሻ ላይ የራሳችን ከርሰ ምድር ውሃ እንጠቀማለን ይላል እኮ። እንዴት ታዲያ ላትጠቀሙ ነው? እሱና ሜክሲኮ እሷን ይዘሽ ምናምን የቱ ጋር ትገባለህ? ኢቨን ባቡሩ ራሱ ሰብስቦ ውሃ ምናምን ፊድ ያደርግላችኋል። እንዲህ አይነት ሁላ ኢንፍራስትራክቸራል የሆኑ ፕሎቶች ሁሉ ያሉ እስኪመስለኝ ይጠራጠራል። ተው ኦቨርቲንኪንግ ምናምን ነው ልትለው ትችላለህ። እሺ ኦኬ። ግን ለጋርም የተያዘው በጣም ቫይታል ኤሪያ ነው። እሱ ደግሞ ጌቶ ከሚባሉት አካባቢዎች አንዱ ነው። እሱ ብቻ አይደለም። ከዛ ነው የሆነ የምንጃር ሸንኮራ ፖለቲካ ምናምን እዛ አካባቢ ልታገኝ ይችላል። ሄደህ ጠግተህ ቼክ ብታደርጋቸው የመጡት ሰዎች ምናምን ከየት ነው የሚለውንም ታገኘዋለህ። እሱ በጣም ኮምፕሊኬትድ ኢሹ ነው እንቶ እሱ ጋር ግን የመጡት ቦታውን ለመያዝ ነው ብያ የሚሉትን ፕላን እንዴት ይሰሩታል? ምን ሆነ ነው? እንዴ በምንድን ሪሶርስ ነው የሚሰራው? ገንዘብ ስላለ ብቻ ትሰራዋለህ እንዴ? ቦታው ምን ይከለክላቸዋል? አየለም ለሱ የሚያመች ሁኔታ እንዴ አንድ መንገድ እኮ ለመዘርጋት ማለት ነው ተነስቶ አልቋል። ሰው ከዛ ጋር አልቋል። እስቲ ቼክ አላለቀም። ግቡ የነበረው የሺፒንግ ላይን እና የሚባል ህንጻን ማፍረስና እኔ አረሰውም ይሄን ነገር በዚህ ከብዙ ሰው ጋር እንቀያየም እንችላለን። ግን ፒኤም ራሱ ወጥቶ 3 ዓመት አይፈጅባቸውም ብሎ አተረብሿቸው ስራን ጀምሮ በመጨረስ ቢታወቁ ናቸው ብሎ አላል ብለዋል። ስራን ጀምሮ ባለመጨረስ ነው የሚታወቁት። ቤልግሬድ ሄደ ቼክ አለ ፕሮጀክታቸው አልቋል። ለጋ አላለቀ ትዝ ይልሃል እንትን ምንድን ነው አኒሜሽኑ ቤት የለጋርን አኒሜሽን ታስታውሰዋለህ? በደንብ ኩዴታ እኮ ፈጽም ምናምን ያሰኛል እኮ ስታየው። ያ አኒሜሽኑን ያብራራችልን ሴትም የለችም በስልጣኗ። እርግጠኛ ሆኜ የምነግርህ ያለም በቃ የለም ፕሮጀክቱ። ኢቨን ሌላ ቤት እየተሰራ ነው ከጀርባ
ምን ማለት ነው? ላንድ ግራቢንግ የሚባል ወደ ምን ከፍ እናደርገዋል? ወደ ግሪን ግራቢንግ ደግሞ ይሉታል። ቼክት እየሄዳችሁ በእግራችሁ ወክ እያደረጋችሁ ያፍቱ ቼክ ዛሬ አይደለም ሲመሰረት እንኳን ይህን መሰረት ያደረገ አካሄዳለሁ። አዲስ አበባ ለበሽታ ተጋላጭ ነው አይደለም ተብሎ ውሃ አለው የለውም ተብሎ የቱ ጋር ጉድጓድ ብንቆፍር አለው ተብሎ ነው የሚሰራው። ሰዎች ነን በነገራችን የተለየ ፍላጎት የለን። ሄደን ዋ ይጠማናል። ለአንዱ የታሸገ ሌላኛው ምንድነው ያለው? አንዱ ሰው እሽግ ነው ሲለው አይ ብትኑ አምጣልኝ እንዳለ ቸግሮት ነው። እሽግ ብትኑ አምጣልኝ ያለው የቧንቧ